ሰላም ሰላም ቤተሰብ እንዴት ናቸው? ዛሬ ደግሞ የሮባ ተወዳጅና አዝናኝ የሆኑ ቀልዶች ይዘን መጥተናል። አብራችን ቆዩ። አንተ እኔ ላይ ማሰርተብኛል አይደል? ዝም ብዬ ነው አይናይነን ማይ አሰርተብኝ። አንተ እባብ ምንድነው? አረቄ ለነገ አለ አይደለ? ትንሽ ሆዴ ምናምን እንዳይቆርጠኝ ቅባት ነገሮች ቅድመ ጥንቃቄ ነው እንጂ እንዴ ይሄ እስቲ አምጣው እስቲ እሺ ለሆድ እስቲ ሲመር እንደው ጋቹ ኧረ ዞር እንጂ ምንድን ነው ሄደን ምንድን መናባ ነው እንዴት ነው አንቺ ቀልድ ደግሞ ፈጢራ ነው እባክሽ አይጠገብም ጭራሽ ቤቱን ጠቋይ ቤት አደረኩ የሌሊት ወፍ ጉጉት እየጎተትክብኝ መጣ ባዳም ልኮ ኧረ ዶሮ ነው አባዬ እንዴ ዶሮ ነው እንዴ ምን አባቷ ነው ታዲያ የምትቁላለሁ ቁሌታም ዶሮ ኧረ ወንድ ነው ምንድን ነው አባዬ ይኸውልህ ዘንድሮ ይኸውልህ እንዲህ ነው ግራ ያጋባችሁ ወንዱን ከሴቱ እንዴት እንለየው ዋጋውን ብሰማ እንደዚህ አትልም ነበር ስንት ነው እባክህ 2000 ብር ነው የተገዛው እንዴ ምን ሆነ ነው 2000 ብር ምን ነው ዶሮ በኮርን ፍሌክስ ነው እንዲያደገው ፀጉሩን ከርል ይሰራል ሲደብረኝ አብሮኝ ያፍታታኛል ፒያሳምናል እኔማ ያው ባለው አየር ነገር ያው 5 ፍሬ እንድታዋጣ ነበር የዚህ ነው 500 ብር እኔ እኮ ማለት ነው አግብቼ ይሄን ቤት ስሰራ እኮ ማለት ነው 307 ብር ነው ምናምን ይፈጅብኛል ጭራሽ ቡርት ይዛለህ ቀጥ ብለህ ባዳም ልኮ ዶሮውን የሌሊት ወፈን ይዛልኝ ወጣ አሬት ነው የሚሄደው አባዬ በዚህ ባል የንጆ የሚሄደው ይሄ እኮ ትንሽ ቀላል እንጂ እኮ አንተን ጓደኛ ማን ነው ስሙ ያው ሙሬ ነው ምናምን የምትለው እሱን እኮ ነው የሚመስለው ሙሬ ማክሰራው ልቃ ቀጥ ብለህ ይዛልኝ ወጣ ምንድነው ከንፈሩ ደግሞ ያጨሳል እንዴ ይዛልኝ ወጣ ፕሊስ በና ኧረ እባክህ አባዬ በቃ ተወስን እንዴ ባዶ አየር በቃ እኛ እንፈታ ዘፈኑም ይኸው ከብት ይላል የነካሁት ሁሉ የሚበስልኝ አብሳዩ ባሻ ኦ ማይ ጋድ ይዲሾ በእናትሽ ትንሽ ሻወርማ ነበር ያሰብኩት ፈጢራ ሆነችብኝ ያራዳ ሊስቶኝ ይገባሻል ያራዳ ሊስቶ ነው ያ አረባሽዬ ጠላቂጣ በብረት ምጣድ ያደኩ ሰውዬው ዘመን ያረግሽ ሊዲሾ አመሰ ወድጄዋለሁ በእናትሽ ምን ጀመርክ ደግሞ ዛሬ አንተ የባብ ልጅ አፈን እንዳከፍት ምን ሆነ ነው እንደዚህ አዲስ ስታይል ነው እንከተለ ምን ረሳሁት ነው ባለፈው የመታኝ ነው ምንድነው ባለፈው የቆለፍኩሽ ዛሬም ፍጠንና እቆልፋለሁ ያው ለእናንተም ተገዝቶላችኋል ኧረ አባዬ እናመሰግናለን ዝበላ ከኔ አይደለም ለእናንተ እኔ መርዝ ነው የምሰጥ ያውልህ እቺ ነገር ያውልህ አንካይ ላንተ ከዚህ በኋላ የፀጉር መቆረጫ ምናምን በል እንዲህ ልብ ላይ ነው የምቆምልህ ራስን በቃ ያው ተቀጠሩና ቅርጽ እያወጣጣሽ ምናምን ሞጣ ለሌላ ቦታ ትሆናለች እንዴ እስቲ ሞክረውና ስልብ ሲያደርግ የዛኔ እናወራለን ይሄኛውን ደግሞ ለአንተ ነው የገዛችልህ ይኸውልህ ያራዳ ልጅ ሁሉ ጊዜ ሳይ ጁስ ቤት ነው የምትመስለኝ ሁሌ ሎኝ ቶርኔ ነው ከገባ እንካ ፋፋ በላ አንዳንዴ ባሽዬ እኔን ረሱኝ ነው ሞት ድልት ያርገኝ ነኝ ኧረ እንዴት እረሳሻለሁ ግን ለአንቺም ገዝቼልሻለሁ ትንሽ አንቺ ነቃ ስለምትል ታፕታፕ ለላይቭ ምናምን ለቲክቶክ እቺ ላይ ታሪፍ ናት እንኪ እቺ ላንቺ የተሸመተችው ምንድነው ዛሬ ገበያ ተወጥቶ ነው ቀረኩ ወጥቶ ተከራክሮ ብላ መምጣት ቀረኩ ይኸውልህ ቤታችን ቁጭ ብለን በሱቅ አፕሊኬሽን ቁጭ ብለን እዚህ ነው የሸመትነው ከፈለክ የቤት እቃዎች ከፈለክ የስጦታ እቃዎች ሽቶች ሰዓቶች ኤሌክትሮኒክሶች ምን በቃ የሌለውም ብትጠይቂኝ ይሻላል ፕሌይ ስቶር ላይም ካፕ ስቶር ላይም አወርደሽ ቦቼ ፈለግሽውን ነገር አዘሽ ቤትሽ ደቅ ብለሽ ያው መግዛት ነው ኧረ ባሽ ይደሮም እኮ ነቃ ያሉ ኖት ነቃ ማለት ነው እንጂ እነዚህ ያሉ አንድ የልብስ አራዳዎች እኔ ነቃ ብያለሁ ቦቼ ያው ሊልሹ እኛን በስጦታ እንዳመሸብሽ እኔ ደግሞ ትንሽ በእራት ብክስሽ ምን ይመስልሻል ይውይ የኔ ሐሳቢ እስቲ አንዴ እጅን አምጣው እስቲ ለመድኃኒት እንድድን ነው መድኃኒት ነው እስቲ አምጣው አንዴ አንተ ውሻ እማ አራበን በእናት ኧረ በጣም ነው የራበኝ በስማ ኧረ እኔ ልሞት ነው ቤት ውስጥ ደግሞ አንድ ነገር የለም አባይስ እኔ እንጃ ወጣ መሰለኝ አላየሁትም እንዴ ለምን ሙቤ ጋር እንሄድም ዛሬ እኮ ባለው ኧረ ይኬድ በእናትህ ሙቤ ጋር ኧረ ሙቤ ጋር ሄደን ይበላለተ ይኸውልህ አባዬ ግን እንዳትነግረው ይገለናል ኧረ እኔ አልነግረውም በእናትህ ና እንዴ መሰልስ ሙቤ እያለ እንኳን አደረሳችሁ ሙቤ ኢድ ሙባረክ እንኳን አደረሳችሁ ሙቤ ሀገራችንን ሰላም ያርግልን ያው ድንበሩን ሰላም ያርገው እስከ መቼ ድረስ የሰው ተላላኪ እኛንም አድርገን አስመጪና ላኪ እንዴት ነው
አባዬ እባቢያንስ እንደዚህ አይነት ነገርማ አያመልጥም። ሰዓቷ ላይ መጣ። ናና ግባ ግባ። ሰፈርጣም ውስጠኒ ግቡ ግቡ። እንደ ምንድን ነው ኢድ ሙባረክ ግቡ። በቃ ይመቻችሁ። እንደ ግባ ይበላለፍ። በቃ ሙቤ ጋር እሱ ሌላውን ቤት እናወራለን። ግባ ግባ። ይመቻችሁ። በምናወቅሽበት የመመናዝ በምናወቅሽበት የመመናዝ ሲታሰር ወደኔ ሆዴ ሲፈታ ወደሱ አሰር ወደኔ ሲፈታ ወደሱ። አረ ፓፕሲ አትፍኝ እንጂ ምን አባሽ ነው? አረ አባዬ ማሞ መልዕክት ልኮኝ ነው። ማሞ ነው? የ2 ሚሊዮን ብር ቼክ ነው ስጠው ብሎኝ ነው። የ2 ሚሊዮን ብር ቼክ? ስልኬን አምጣ። ሄሎ ሄሎ ባሻ፣ አንተ እባብ ሽማግሌ፣ ማንን ነው የውሻ ልጅ? ማንን ነው? ሶኔ እንድኖር ነው 2 ሚሊዮን ብር ዳቦ በሻይ እየበላው ልኖርልህ? ቆይ ቶ በማገኛ አገኛለሁ። ቶ አይ ዘመን በ2 ሚሊዮን ብር መሰራረት ጀመራችሁ? ገና ሃንግ እንጀምራለን በ2 ሚሊዮን ብር። አሁን ወንድምህን ጥራው፣ ሁለተን በ2 ሚሊዮን ይገባላል። ይርታ አይ ዘመን በ60 ሳንቲ አግብቼ እንዳልኖርኩኝ ወይ በእናትሽ እኔ እንደዚህ ነገር አላውቅም፣ አይገባኝም። የኔ ፍቅር ተረዳኛ። ትምህርት ልማርበት ገና ብዙ አላማ አለኝ። ደሃ አባቴን ልጥሩበት። በእናትሽ ተይኝ፣ ከአላማ ያታሰናኪኝ። በእናትሽ ቻው። ዘሜ ና እንዴ መጣሁ። የኛ ባል አላማ የሱን አላማ ነው ያጣሁት። ምንድን ነው የሚንጫጫው? ቮይስ ሜሴጅ ነው አባዬ፣ ቮይስ ነው ይሰማለታ። ይኸውልህ የኔ ፍቅር ገንዘብ ከሆነ የሚያሳስበው አባት ያወረሰኝ 15 ሚሊዮን ብር አለ እና ደግሞ ሰውንም ካልክ ደግሞ አሜሪካ መሄድ እንችላለን። ፕሮሰሱን እጀምርልሃለሁ እና ቤትም መኪናም አለኝ። ምንድን ነው ቆይ ችግሩ? እኔ እኮ በጣም ነው የምወደው። ሄሎ የኔ ፍቅር። ወይ የኔ አባት ነኝ። ሰላም ነው? የላክሽውን መልዕክት ሰምቼ ነበር የደወልኩልሽ። ምን መሰለሽ፣ ልጁን በእንክብካቤ ነው ያሳደግኩት። ኮርንፍሌክስ እያበላው ነው ያሳደግኩት። እዚህ ጋር እኔንም እያስጨነቀኝ ነው። አለ አይደለም፣ ወጋችን ባህላችን አይደለም። ምን መሰለሽ፣ አሁን ከነገ ወዲያ እሑድ አለ ተዘጋጁ። ልከናል ሽምግልና። በቃ በወንድ ነው የሚያምረው። አለ አይደል ባህላችን። አንቺ ደግሞ አውቀዋለሁ፣ ላይፍ ስታይል ካናዳ ነው። እሱን ስታይል አውቀዋለሁ። እኔም ስለማውቀው እኮ ነው ስታይሉን አውቀዋለሁ። የዛሬ ቪዲዮአችን ይሄን መስል ነበር። እስካሁን ስላያችሁኝ በጣም አመሰግናለሁ። ላይክ እና ሰብስክራይብ እንዳይረሳ። ይመቻችሁ።